Hi guys, እንዴት ናችሁ? ዛሬ ቡትካምፕ ዴይ 2 ነው። Today we'll talk about how does price move. So ፕራይስ ለምን ወደ ላይ እንደሚሄድ ወይ ደግሞ ወደ ታች እንደሚሄድ ካልተረዳን ስለ ፕራይስ አክሽን በትክክል መረዳት አንችልም። ሶ ዛሬ ፕራይስ ለምን ወደ ላይ ወይም ወደ ታች ቀላል እንደሚሄድ ቀላል በሆነ መንገድ እንረዳለን። Let's get into it. ሶ እዚህ ጋር ቀላል ምስል ስጣችሁና ፕራይስ የሚንቀሳቀሰው በባየርስ እና ሴለርስ መካከል ባለው ኢንተራክሽን ነው። ባየርስ ዋጋው ከፍ እንዲል ይፈልጋሉ፣ ሴለርስ ደግሞ ዋጋ ዝቅ እንዲል ይፈልጋሉ። የግዢ ፕሬሸር በጨመረ ቁጥር ፕራይስ ከፍ የማለት እድል አለው። በተቃራኒ ደግሞ ሴሊንግ ፕሬሸር ሲጨምር ዝቅ የማለት እድል አለው። ሶ ዛት ሚንስ ሞር አግሬሲቭ ባይንግ አፕዋርድ ሙቭመንት የመሆን ቻንስ አለው። ሞር አግሬሲቭ ሴሊንግ ደግሞ ዳውንዋርድ የመሆን ቻንስ አለው። ግን እዚህ ጋር ፕራይስ እነዛ ቦታዎች ላይ ለምን ይገዛሉ ይሸጣል የሚለው ጥያቄ ሊሆንባችሁ ይችላል እና ለዛም ደግሞ ስለ ባየርስ ኤንድ ሴለርስ ኢንተራክሽን መረዳት አለብን። ማርኬቱን ለምሳሌ ማርኬቱን እንደ ጦርነት ሜዳ ወሰዱትና ገዢው ከሻጩ በልጦ ሲገኝ ሻጩ እንዲያፈገፍግ ያደርገዋል ብላችሁ አስቡ። ትሬዲንግ ላይ ደግሞ ፕራይስ ከፍ እንዲል ያደርገዋል። በተቃራኒ ደግሞ ገዢው ሲበልጥ ፕራይስ ዝቅ እንዲል ያደርገዋል ማለት ነው። ሶ ፕራይስ ራንደም ላይ አይንቀሳቀስም። ኤቭሪ ሞመንት ሪዝን አለ። ሶ ኤቭሪቲንግ ሙቭስ ዊዝን ኤ ሪዝን ማለት ነው። የኛ የትሬደሮች ስራ ደግሞ የት እንደሚሄድ መገመት ብቻ ሳይሆን ፕራይስ ለምን ወደዛ ወደ ለምን ሃየር ፕራይስ እየሰራ ይሄዳል ወይ ደግሞ ሎወር ፕራይስ እየሰራ ይሄዳል፣ ዊዝን ኮንትሮል ማርኬት ወዴት ይሄዳል የሚለውን ነገር መጠየቅ አለብን። ስለ ፕራይስ ሙቭመንት ስናወራ ደግሞ በጣም ወሳኙ ነገር ሊኩዊዲቲ ነው። ፕራይስ ለምን ወደ ፕሪቪየስ ሃይ ወይ ደግሞ ፕሪቪየስ ሎ ይሄዳል? ፕራይስ አንድ ሃይ ወይ ሎ ጋር ከደረሰ በኋላ ለምን ወደ ይመለሳል? እና ደግሞ ዘ ሞስት ኢምፖርታንት ቲንግ የሆነው ሊኩዊዲቲ የቱ ጋር ይገኛል የሚለው ነው። ሶ ያንን በቀጣይ ፓርት በጥልቀት እንማራለን። ሊኩዊዲቲን በደንብ ከተረዳነው ደግሞ ቻርት የምናይበት መንገድ ይቀየራል። ሶ ቡትካምፕ ዴይ 3 ላይ የሳይኮሎጂ ቪዲዮ ለቅላችሁና ዴይ 4 ላይ ደግሞ ስለ ሊኩዊዲቲ በደንብ እንማራለን ማለት ነው። ሶ የዛሬን ይመስላል። ባይ